ሲናገር ከቃሉ ጋር በእውነት ቃሉ ሲነገር አንደበቱ ቃሉ ሲያመሰጥር የሁሉም አንደበት ልዩ ነው። ሰጠው አንድ ክርስቶስ ግን የሚሰጠው ደግሞ ልዩ ልዩ እና አሁንም በእውነት እንግዲህ በእሷን ላይ ተውዝን ያተርፍልን ማንም ሰው በይች ምድር አልፎ ወደ መንግስተ ሰማያት የሚሸጋገሩ እድልና ተስፋ የለውም። ግልጽ ነው፣ እውነት ነው። ትናንትና አይተናል በቅዱሳኖቹ ወላጆቹ፣ ዛሬም እናያለን፣ ነገ እናያለን። እሷን ባያተርፍልን እሷን ባይሰጥልን በምድርም ተስፋ የለም፣ በሰማይም ተስፋ የለም። ተስፋችን ተስፋ ወላዳም የአዳም አባታችን የእኛም ልጆቹ ተስፋችን ድንግል ማርያም ናት። አሁንም ድንግል ማርያም ስም ከመጥራት ሁላችንም ወደ ኋላ እንዳንል፣ እሺ። እንደ ሞኞቹ እንደ ጆሮቹ እንዳታስቡ እንዳናስብ፣ እሺ። የእሷን ስም የምንጠራ እጅግ በጣም ከመቅሰፍት ከሳት ከተለያየ ችግር እንዴት ያመልጥ ይሆን? እንዴት ያመልጥ ይሆን? እንዴት አደረ አንደበት ነው የለም ሲያመሰጥሩልን በእውነት መምህራችን ስለዚህ መምህራቻችን ስለዚህ ቃል ቃልዎት ያሰማልን። መቼም ደቂቃ ይሄዳል፣ እኛ ወደ ኋላ ደግሞ እንሄዳለን። ይሸማኗሉ ሲባል መቼም ስራውን ሊፈጠኝ እኛም ስራ ፈጠን አይደለም። ባለ በኩል ይህ ብዙሀን ህዝብ የመሸኘት ከንባቡ ከስብከቱ መልዕክቱ ከሁሉም ነገር ሰብሰብ ቀረብ እያደረገ መነጋገር ውስጥ ስለሆነ እና ስለት ያላችሁ የባለቤቱን ድንቅ ስራ የምትመሰክሩ አምላከ ቅዱስ ጊዮርጊስ ያደረገላችሁ ነገር ትናገሩ። የማይወጣ ነገር የለም። እውነት ነው የምላችሁ። ጸሩ ሕያውንም ነፍሳቱ ምን ይሄንም አይባል እየሰማችሁ ነው። ሌላው በዚህ ላይ ጫካ ላይ እንዳንጠቀም ለቸው የተሰጠን ታላቅ ጥሩ የሆነ መጸዳጃ መጠቀሚያነት አለ። ከሱ አካባቢ ሆነ መጠቀም ያለብን። እሺ፣ ከጠበቃዎች ጋርም አትጋጩ። ከሁሉም ጋር መጋጨት ምንም አይነት በቃ በታዘዘ ልክ ታዘን መገኘት፣ ቦታውን በጽዳት መያዝ መቆጣጠር ይጠበቅብናል ማለት ነው። ፍጣን እናንተ ስለምትኖሩ ምን እየተናገርን ያለን ተሮቀረ ከርቀቱ በቅርበትም ያላችሁ አልጣል ብላችሁ እና ድንቅ ስራዎች መሰክሩ እግዚአብሔር ይሰረበቱ እናቀው ተሮቀረ በሚጠጣው ጸበል እንዳትጠመቁበት አጋጣሚ መጠመቅ ስላትጠመቁ ትችላላችሁ። አላዋቂ ያላወቃችሁ ካልሆነ በስተቀር ማለት ነው። መጠመቂያ ካለ ተዘጋጅቶ እሱ ነው የሚጠመቀው። የምትጠጡት ጸበል ግን ያው እንግዲህ ሀገራችን ተብሎ ያደረጉ ለያብሪሱልን 300 ቀረዋል። እግዚአብሔር ይስጥልን። አሜን ብላችሁ ተቀበሉ። በጠንባ አሁን ግድ የለም ትንሣኤ ይደርሳል። ፈጠን ነው ሁላችን የተደረገልን ነገር ታምር እናቀር። በጣም ጥሩ ደስ ይላል። እግዚአብሔር ይመስገን። ቆራውን ብዙ ነገር ታስባላችሁ። ብዙ አባቶችን እያሰሱ ታገርቶች ይኖራል። ለእናታችን ቤተክርስቲያን አሁንም እናንተም ድነት ነው ባለቤቱ የሚፈልገውና